ማንቸስተር ሲቲ የ30 ዓመቱን የስፔንና የዓለም ዋንጫ አሸናፊ አማካኝ ሮድሪን በ65.4 ሚሊዮን ፓውንድ ለባርሴሎና ለመሸጥ ተስማምቷል። ባርሴሎና ያቀረበው ሶስተኛ ጥያቄ ተቀባይነት ያገኘ ሲሆን ተጫዋቹ የ4 ዓመት ኮንትራት ለመፈረምና የሕክምና ምርመራ ያደርጋል። በማንቸስተር ሲቲ ቤት የክረምት ዝውውር እንቅስቃሴዎችን ስንመለከት ኤሊዮት አንደርሰን የብሪታንያን ዝውውር ሪከርድ በመስበር ተጫዋቹን ከኖቲንግሃም ፎረስት በ116 ሚሊዮን ፓውንድ አስፈርሟል። ቲጃኒ ሬንደርስ ደግሞ ከማንቸስተር ሲቲ ወደ ሳውዲው ክለብ አልቃዴሲያ ለመዘዋወር ተስማምተዋል። ኢንዞ ፈርናንዴዝ አሰልጣኝ ኢንዞ ማሬስካ የቼልሲውን አማካኝ ለማስፈረም ፍላጎት አላቸው። ነገር ግን ሲቲ ቼልሲ ያስቀመጠውን የ120 ሚሊዮን ፓውንድ የጊዜ ገደብ አልፏል። ሆኖም የሮድሪ መሸጥ የፈርናንዴዝን ዝውውር በገንዘብ ሊደግፈው ይችላል ተብለዋል። አይብ ባዲ የሊሉ ወጣት አማካይ ለማስፈረምም ማንቸስተር ሲቲዎች ንቁ ፍላጎት አሳይተዋል።